ተማሪዎች እንኳን ወደ ቴታ ማትስ ቲዩብ በሰላም መጣችሁ። በዚህ ቻናላችን ከ2017 ጀምሮ ወደ ኋላ 5 ዓመት እና ከዛ በላይ ያሉ የ12ኛ ክፍል ማቴማቲክስ ኢንትራንስ ኤግዛም የምንሰራበት ነው። ባለፉት ቪዲዮ ቱቶሪያል የሲኩዌንስ ኤንድ ሲሪስ 5 ዓመት እና ከዛ በላይ የወጡ ጥያቄዎችን አይተናል። በዚህኛው ደግሞ ከአርቲሜቲክ እና ሴት ወይም ነምበር እና ሴት ቲዮሪ ላይ በተለያዩ ዓመት የወጡትን ጥያቄዎች ይዘታቸውን ዴብዛቸውን እናያለን ማለት ነው። በቶፒክ ጥያቄዎችን ከኢንትራንስ ኤግዛም ማየታችሁ ተማሪዎች የፎከሳችሁን እንድታስተካክሉ እና ደግሞ ለመጪው ፈተና ደግሞ ምን አይነት ዝግጅት ማድረግ እንዳለባችሁ በደንብ የሚጠቁማችሁ ነው። ይህንን ቻናል ሰብስክራይብ በማድረግ ቪዲዮዎቹ እንዲደርሱ ማድረግ ትችላላችሁ። እንግዲህ በ2017 እና 16 በነምበር እና ሴት ቲዮሪ ላይ የወጡትን በባለፈው ቪዲዮ አይተናል። አሁን ደግሞ 2015 ዓመተ ምህረት እና ከዛ በፊት የወጡትን ደግሞ በዚህ ቪዲዮ ቱቶሪያል እናያለን ማለት ነው። እንግዲህ በ2015 ቡክሌት ኮድ 337 ላይ አንደኛው ጥያቄ ምን ይላል? which of the following defines a prime number ይላል። እንግዲህ እንደምታውቁት ፕራይም ነምበር is a number that has only two factors የሚል ነው። ከፕራይም ነምበር ጋር ደግሞ ኮምፖዚት ነምበር አለ። ኮምፖዚት ነምበር ነምበር which has more than two factors or 3 and more ማለት ነው። ስለዚህ በናቹራል ነምበር ላይ ቤዝ የሚያደርግ ነው። ፖዚቲቭ ነምበሮች ናቸው ማለት ነው። ስለዚህ ምን ይላል? ከዚህ በፊት ባለው የበፊቱን ቪዲዮ ቱቶሪያል ብታዩ ደግሞ የተጠየቀው የሆነ ዓመት ላይ which of the following defines composite number የሚል ነበር። ስለዚህ ጥያቄዎች በዚህ ሁኔታ ነው የሚሄዱት ማለት ነው። አሁን ስለ ፕራይም ነምበር ኦፕሽን ኤ it says it is a number that has only two positive factors ይላል። ይሄ ኤግዛክት የሆነ ዲፊኒሽን ኦፍ ፕራይም ነምበር ነው። ቢ it is a number whose only factor is itself ይላል። this is wrong. the number one end itself ነው እንጂ itself ብቻ አይደለም። and it is a number that has more than two positive factors ይላል። ይሄ this is also definition of composite number ነው ማለት ነው። and d it says it is a number whose only factor is one ይላል። ይሄም wrong ነው ማለት ነው። so question number 2 ደግሞ ምን ይላል? which of the following rational numbers is written in standard form ይላል። so we say a given number አንድ የተሰጠ ቁጥር በስታንዳርድ ነምበር ተጻፈ የምንለው መቼ ነው? a times 10 the power of n ፎርም ሲጻፍ ነው። ስለዚህ a ምንድነው? a ደግሞ it is a number either 1 or it is between 1 and 10 ነው። ስለዚህ it doesn't include 10 but you take the absolute of a ማለት ነው። ኔጌቲቭም ከሆነ ፖዚቲቭን ወስዳችሁ it must be a number either 1 or it is between 1 and 10 including 1 ማለት ነው። ስለዚህ ከነዚህ ውስጥ አሁን በዚህ ፎርም የተጻፉትን እናያለን ማለት ነው። ናው ኤ ላይ ብትሄዱ 0.09 this number is out of this range ከ1 እስከ 10 ካለው ከአንድ ያነሰ ነው። ስለዚህ ይሄ ስታንዳርድ ፎርም አይደለም ማለት ነው። ቢን ብናይ ደግሞ ቢ ኤ ቢትዊን 1 and 10 ነው፣ ትክክል ነው። 10 the power of n የሚለው አሁን ይሄኛው ኤን ደግሞ ኤን አን ኤሌመንት ኦፍ ኢንቲጀር መሆን አለበት። ኤን ኤሌመንት ኦፍ ኢንቲጀር። ስለዚህ አሁን ፖዚቲቭ መሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ወይም ደግሞ ዜሮም ሊሆን ይችላል። ሶ ዜሮ ከሆነ ደግሞ አንድ ነው፣ ያው አንድ ብለን እንጽፈዋለን። ስለዚህ ኤ ኢትሰልፍ ይሆናል ማለት ነው። ስለዚህ ዴሲማል ነምበርስ አር ኢን ስታንዳርድ ፎርም ማለት ነው ቢትዊን 1 and 10 ከተጻፈ። ስለዚህ ቢ ኢዝ ኮሬክት and c is 10.1 times 10 the power of minus 2 ነው የሚለው። ስለዚህ ይሄ ነምበር this number a is not between በዚህ ሬንጅ አይደለም ማለት ነው። ስለዚህ ይሄም ስታንዳርድ ፎርም አይደለም። and ዲን ብታዩ ደግሞ 0.8 ሪፒቲንግ ነው። ይሄም በ1 እና በ10 መካከል ስላልሆነ it is not in standard form. so the correct answer is b ነው ማለት ነው። and question number 5
ጊቭን ኤ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ኤንድ ኤክስ ኢዝ ሌስ ዛን ስሪ ይላል ኤንድ ቢ ኢዝ ዘ ሴት ኦፍ ኦል ፖዚቲቭ ፋክተርስ ኦፍ ስሪ ይላል ዘን ዊች ኦፍ ዘ ፎሎዊንግ ኢዝ ኢኳል ቱ ዘ ክሮስ ፕሮዳክት ኦፍ ቢ ኤንድ ኤ ይላል። ቢ ክሮስ ኤ ማለት ነው። ስለዚህ ከኤ እስከ ዲ ኦፕሽኖች አሏችሁ። እንደዚህ አይነት ጥያቄ እንግዲህ በሚመጣበት ሰዓት ምን ማድረግ ነው ያለባችሁ? አባላቱን ሊስቲንግ ሜተድ ወይም ሮስተር ሜተድ ተጠቅማችሁ መጻፍ መጀመሪያ። ማንኛውም እንደዚህ አሁን በሴት ቢውልደር እና በወርድ ሜተድ የተጻፉ ሁለት ስብስቦች አሉን። ዚስ ኢዝ ዊ ኮል ኢት ሴት ቢውልደር ሜተድ ኤንድ ዚስ ዋን ኢዝ ዘ ሴት ኦፍ ኦል ፖሲብል ፋክተርስ የሚለው ደግሞ በወርድ ፎርም ወይም ስቴትመንት ፎርም የተጻፈ ሁለት ስብስቦች ናቸው ማለት ሶ ኤ ዋት አር ዘ ኤለመንትስ ኦፍ ሴት ኤ የሴት ኤ ኤለመንቶች ማን ማን ናቸው? ከሶስት ያነሱ ናቹራል ነምበሮች ኢት ኮንቴይንስ ኦንሊ ዋን ኤንድ ቱ ማለት ነው። ስለዚህ ሴት ኤ ሃዝ ቱ ኤለመንትስ ኤንድ ሃው አባውት ሴት ቢ? ሴት ቢ ደግሞ ኢት ሴይስ ዘ ሴት ኦፍ ኦል ፖሲብል ፋክተርስ ኦፍ 13 ስለዚህ 13 ኢዝ አ ፕራይም ነምበር ስለዚህ ኢት ሃዝ ኦንሊ ቱ ፋክተርስ ዋን ኤንድ ዘ ነምበር ኢትሰልፍ በሚለው ቢም ራሱ ቱ ኤለመንትስ ነው ያለው። ስለዚህ ኤ ክሮስ ቢ ሳይሆን የተጠየቅነው ቢ ክሮስ ኤ ነው ማለት ነው። ስለዚህ ቢ ክሮስ ኤ በሚሆንበት ሰዓት ሪሌት የምናደርገው ማን ማንን ነው? መጀመሪያ ዋንን ከዋን ጋር ከቢ ዳይሬክሽን ነው የምንጀምረው። ዋንን ከዋን ጋር እንደገና ዋንን ደግሞ ከቱ ጋር ቀጣይ ደግሞ ሰርቲን ከዋን ጋር እንደገና ደግሞ ቀጥለን ሰርቲን ከቱ ጋር አድርገን በዚህ ፎርም እንጽፋለን ማለት ነው። ስለዚህ የመጀመሪያው አባል አዛን ኦርደር ፔር የሚሆነው ማን ነው? ዋን ዊዝ ዋን ነው የሚሆነው። ቀጣይ ደግሞ ዋን ዊዝ ቱ ይሆናል። ቀጣይ ሰርቲን ዊዝ ዋን እና ሰርቲን ዊዝ ቱ ይሆናል ማለት ነው። ሶ ዚስ ሴት ኦፍ ኦርደር ፔር ነው። ያው ሪሌሽን እና ፋንክሽንም ከዚህ እንደሚመሰረት ታስታውሳላችሁ። ስለዚህ ከቢ ክሮስ ኤ ክሮስ ቢ እንዳታደርጉ ቢ ክሮስ ኤ ነው ጥያቄው። ስለዚህ ይሄን ከዚህ ጋር የሚመሳሰል ነገር ትፈልጋላችሁ ማለት ነው። ሶ ዚስ ሃዝ ኦንሊ ቱ ፋክተርስ ኤንድ ትተዋላችሁ። የሁለተኛውም ሶስት አባላት ነው ያሉት ትተዋላችሁ። ኤንድ ስታርት ፍሮም ሲ ዋን ዋን ቱ ዋን ይላል። ይሄ ኤ ክሮስ ቢ ታይፕ ነው። ስለዚህ ቢ ክሮስ ኤ አይደለም። ዲ ኢዝ ዘ ኮሬክት አንሰር ዋን 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 ቱ ሰርቲን ዋን ኤንድ ሰርቲን ቱ የሚለው ትክክል ነው። ስለዚህ ተጠንቅቃችሁ መጀመሪያ አባላቱን መዘርዘር የሁለቱንም ከዛ ኤ ክሮስ ቢ ወይም ቢ ክሮስ ኤ የተጠየቀውን በትክክል መስራት ማለት ነው። ስለዚህ አሁን ከ2015 የናቹራል ሳይንሶችን አይተናል። አሁን ደግሞ የ2015 ሶሻል ሳይንስ በ2015 ዓ.ም የወጣውን እናያለን። በቡክሌት ኮድ 391 አምስተኛው ጥያቄ ምን ይላል? So you are given a set M which contains the symbol of empty set and 1/2 as a set. Which of the following is a power set of M ይላል። ስለዚህ ፓወር ሴት እንደምታውቁት a set which contain all subsets of a set ነው። ፓወር ሴት ማለት all subset of a given set ነው። all subsets of a given set ኮንቴን ያደረገ ሌላ ስብስብ ማለት ነው። ስለዚህ አሁን የተሰጠን ስብስብ ኤም it has only two factors። ስለዚህ አሁን ፓወር ሴት ሁል ጊዜ ስንት አባላት ይኖሩታል? which has to the power of n elements ነው። to the power of n elements። ስለዚህ አሁን ፓወር ሴት ኦፍ ኤ ስንት አባላት ይኖሩታል ማለት ነው? ነምበር ኦፍ ፓወር ሴት ኦፍ ኤ እንግዲህ ፒ ኤም ነው። ሶሪ ኢት ኢዝ ኤም ፓወር ሴት ኦፍ ኤ ሳይሆን ዚስ ኢዝ ኤም። ስለዚህ የተሰጠው ስብስብ ኤም ነው። ስለዚህ ነምበር ኦፍ ፓወር ሴት ኦፍ ኤም ስንት ይሆናል? ቱ ዘ ፓወር ኦፍ ቱ ይሆናል ማለት ነው። which is 4 አራት አባላት ሊኖሩት ይገባል። ስለዚህ this set has set m
አባላቱ ማን ማን ናቸው? አንደኛ ኢምፒት ሴት ነው። ሁለተኛ ደግሞ ዋን ኦቨር ቱ አዝ ሴት ነው። ኢንሳይድ ሴት አዝ ሴት ነው። ስለዚህ ብራስ እናደርጋለን። አሁን እነዚህ አባላት ማን ማን ናቸው የሚሆኑት? አንደኛ ኢምፒት ሴት ኢዝ ሳብሴት ኦፍ ኤቭሪ ሴት የሚለው ይሄ የፓወር ሴት ኦፍ ኤ አባል ነው። እንደገና ሁለተኛ ደግሞ ዋን ኦቨር ቱ ኢትሰልፍ ኢዝ ኤለመንት ኦፍ ፓወር ሴት ኦፍ ኤ በት ዊ ዊል ሜክ ኢት ደብል ብራስ ማለት ነው። በደብል ብራስ አባል ይሆናል የፓወር ሴቱ። ሶስተኛ ደግሞ ኤምፒቲ ሴት ሲምቦል ዊዝ ሲንግል ብራስ አባል ይሆናል። አራተኛ ደግሞ ኤም ኢትሰልፍ ነው። ኤቭሪ ሴት ኢዝ ሳብሴት ኦፍ ኢትሰልፍ። ስለዚህ ራሱ ኤም የተሰጠን እንደ አባል ይቀመጣል ማለት ነው። እንደዚህ ይቀመጣል። ስለዚህ አሁን ፓወር ሴት ኦፍ ኤን ስንዘረዝረው ማን ማን አባላት አሉት ማለት ነው? ፓወር ሴት ኦፍ ኤ እንዘርዝረው እነዚህ አራት አባላት ይኖራሉ ማለት ነው። ስለዚህ ፓወር ሴት ኦፍ ኤም ኤም ነው። ፓወር ሴት ኦፍ ኤም ኢዝ ጊቭን ባይ አንደኛ ኢምፒት ሴት ብለናል። ኢምፒት ሴት ዘን ዋን ኦቨር ቱ አዘ ደብል ብራስ እንደገና ደግሞ ኢምፒት ሴት አዝ ሴት መቀመጥ አለበት። ከዛ ቀጥሎ ደግሞ ኤም ኢትሰልፍ ኤም ዋን ኦቨር ቱ በቃ ይህን ስብስብ የያዘ ኦፕሽን ነው የምንፈልገው ማለት ነው። ስለዚህ ኤን ብናይ አሁን ኢታዝ ስሪ ኤሌመንት ነው ያለው። ኤ አይሆንም፣ ሶስት ኤሌመንቶች ነው ያሉት። ቢ ደግሞ አራት ኤሌመንቶች ነው ያሉት። በት ዋን ኦቨር ቱ ይሄኛው እንደ ደብል ብራስ አይደለም ያለው እንግዲህ እንደ ሰብሴት ሴት ዊች ኮንቴን ኦል ሰብሴት ኦፍ ጊቭን ሴት ስለሆነ ይሄ ሰብሴት መሆን አይችልም። ዋን ኦቨር ቱ ነው የያዘው። ሶስተኛውን ሲም ብናይ ደግሞ ኢታዝ ኦንሊ ስሪ ኤሌመንትስ እሱንም ትተዋላችሁ። ኤንድ ዩ ኮምፔር ዲ። ስለዚህ አሁን ኢምፒት ሴት አለ፣ ኢምፒት ሴት አዝ ሴት አለ፣ ትክክል ነው። ስለዚህ ዋን ኦቨር ቱ ደግሞ ያ አዝ ሰብሴት አለ፣ እንደገና ደግሞ ሴት ኤም አለ። ስለዚህ ዘ ኮሬክት ኦፕሽን ኢዝ ዲ ማለት ነው። ዲ ትክክለኛ መልሳችን ይሆናል ማለት ነው። And question number 8 it says which one of the following statement is true ይላል። ስለዚህ ይሄ ስለ ነምበር ነው ወይም አርቲሜቲክ የሆነ ጥያቄ ነው ማለት ነው። which of the following statement is true ይላል። for every real number there is exactly one point corresponding to it on the number line ይላል። ሶ አሁን ይሄ ምንድነው? ኮረስፖንደንስ አለ በሪል ነምበር እና በፖይንት ኢን ነምበር ላይን correspondence አለ። so if you take this one as a number line L real line ቢሆን so you have 0 here 1 2 3 እያለ መሄድ ነው። so to the left ደግሞ -1 -2 -3 እያለ መሄድ ነው። so this real line contains all real numbers የምንለው ምንድነው? real number ባለፈው እንዳየነው ምንን ይይዛል? ናቹራል ነምበርን ይይዛል፣ ሆል ነምበር፣ ኢንቲጀር፣ ራሽናል ነምበር፣ ኢራሽናል ነምበሮችን የያዘ ነው ሪል ነምበር ማለት። ስለዚህ እዚህ ላይን ላይ ራሽናል ነምበሮችም አሉ፣ ኢራሽናል ነምበሮችም አሉ። ስለዚህ ዜር ኢዝ ዋን ቱ ዋን ኮረስፖንደንስ ቢትዊን ሪል ነምበር ኤንድ ዘ ፖይንትስ ኢን ሪል ላይን የሚለው ትክክል ነው። ዲስ ኢዝ ዘ ኮሬክት አንሰር። ቢ ደግሞ ብንታየው ኢት ኢዝ ኖት ፖሲብል ቱ ፋይንድ a point a number line corresponds to an irrational number ይላል። ይሄ ብዙ ጊዜ የተገለጸ ነው በተለያዩ ሰብጀክቶች ላይ። ስለዚህ አሁን ይሄ ኤክስ ዋይ እንትን ቢኖራችሁ ኤክስ ዋይ ፕሌን ቢኖራችሁ ሶ ዩ ሜዠር ዋን ፖይንት ወደዚህ ሜዠር ታደርጋላችሁ እንደዚህ ዋን ፖይንት ኤንድ በዋይም one point measure ታደርጉና so the points which connect vertically and horizontally this point is 1 1 ነው 1 1
ከዛ ዚስ ዲስታንስ ይሄ ሃይፖተነስ እዚህ ጋር ራይት አንግል ትሪያንግል ይፈጠርላችኋል። ዚስ ኢዝ ሃይፖተነስ። ስለዚህ ይሄ ዲስታንስ ዋን ከሆነ ይሄ ዋን ከሆነ ሂር ዩ ሃቭ ዩዚንግ ፓይታጎረስ ቲዮረም ራዲካል ቱ አላችሁ። ስለዚህ እዚህ ጋር ፕሮትራክተር ትጠቀሙና በፕሮትራክተር እንደዚህ ስትለኳት ራዲየስ ራዲካል ቱን አድርጋችሁ እንዲህ ስትለኩ ዚስ ዲስታንስ ፍሮም ዜሮ ቱ ዘ ፖይንት ዌር ዘ ሰርክል ላይስ ኢዝ ስኩዌር ሩት ኦፍ ቱ ይሆናል። ስለዚህ እዚህ ሪል ላይን ላይ ቢትዊን ዋን ኤንድ ቱ ዜር ኢዝ ስኩዌር ሩት ኦፍ ቱ ማለት ነው። ስኩዌር ሩት ኦፍ ቱ ኢዝ ኢራሽናል ነበር። ስለዚህ ኢት ኢዝ ኖት ፖሲብል ቱ ፋይንድ የሚለው ፎልስ ነው። ምክንያቱም ይሄው ማግኘት ችለናል ኢራሽናል ነምበሮችን ሪል ላይን ላይ ማግኘት ስለቻለን ዚስ ኢዝ ሮንግ። ሲ ደግሞ ኢፍ ኤ ፖይንት ኦን ነምበር ላይን ኢዝ ሪፕሬዘንትድ ባይ ኤ ራሽናል ነምበር ዘን ዊ ካን ዩዝ ዘ ሴም ፖይንት ቱ ሪፕሬዘንት አን ኢራሽናል ነምበር ይላል። ሶ ኮረስፖንደንስ የሚለውን ቫዮሌት የሚያደርግ ነው ሲ። ኤቭሪ ራሽናል ነምበር ሃዝ ኢትስ ኦን ሪፕሬዘንቴሽን ኤንድ ኤቭሪ ኢራሽናል ነምበር ሃዝ ኢትስ ኦን ሪፕሬዘንቴሽን ኦን ኤ ሪል ላይን ማለት ነው። ኤንድ ዲ the set of integers has a one-to-one correspondence with the set of all points. Oh, no. ስለዚህ the set of integers has one-to-one correspondence with all points ነው የሚለው with itself ነው እንጂ ኢንቲጀሮች የራሳቸው ሪፕሬዘንቴሽን ነው ያላቸው። ይሄው እዚህ ጋር አንድ ማይነስ ዋን ማይነስ ዋን ማይነስ ቱ ማይነስ ስሪ እያለ የሚሄደው የራሱ ሪፕሬዘንቴሽን ነው ያለው እንጂ ኦል ፖይንትስን ሪፕሬዘንት ሊያደርግ አይችልም። ነምበር ላይ ያለ ኢንቲጀር ነምበሮች ማለት ነው። ስለዚህ ዲ ኢዝ ኦልሶ ሮንግ። ሶ ኤ ኢዝ ዘ ራይት አንሰር ማለት ነው። ኤንድ ኩዌሽን ነምበር 9 which one of the following defines a prime number ይላል። አያችሁ በተለያየ ዓመት እንግዲህ ኦልሞስት ዘ ሴም የሆነ ጥያቄ ማለት ነው። ኤ it is a natural number where one of its factor is 3 ይላል። ሶ this is wrong። 3 ብቻ ላይሆን ይችላል። ነምበር ዋን ኤንድ ኢትሰልፍ ነው የሚለው። ስለዚህ ስሪ የሚባል ፋክተር ራሱ ስሪ ሲሆን ብቻ ነው እንጂ ሊሆን የሚችለው ለሌሎቹ ስሪ ግዴታ አይደለም ማለት ነው። ሶ ኢት ኢዝ አ ናቹራል ነምበር ዛት ሃዝ ኤግዛክትሊ ቱ ዲስቲንክት ፋክተርስ የሚለው ዛት ኢዝ ኮሬክት አንሰር። ስለዚህ ሌሎቹንም እኔ ቢ ኢዝ ኮሬክት አንሰር። ሲ ኢት ኢዝ አን ኦድ ናቹራል ነምበር የሚለው ዚስ ኢዝ ፎልስ። ኦድ አይደለም ኢቨንም ፕራይም ነምበር ስላለ ኢት ኢዝ አን ኦድ ነምበር። ስለዚህ ሞስት ኦፍ ዘ ታይም ስቱደንትስ ኮንፊውዝ ኦድ ነምበር ኤንድ ፕራይም ነምበር፣ ግን ኦድ ነምበር ብቻ ላይሆን ይችላል። ቱ ኢዝ ኦልሶ ፕራይም ነምበር። ኢቨን ነው ግን ፕራይም ነምበር ነው። ዲ ደግሞ ኢት ኢዝ ኤ ናቹራል ነምበር ዛት ሃዝ አን ኦድ ነምበር ኦፍ ፋክተርስ ይላል። ስለዚህ ኦድ ነምበር ኦፍ ፋክተርስ አይደለም ያለው ቱ ፋክተርስ ብቻ ነው። ይሄ ኦድ ነምበር ኦፍ ፋክተርስ ማለት ዘጠኝም ሊኖረው ይችላል 11ም ሊኖረው ይችላል እንደማለት ስለሆነ ዚስ ኢዝ ሮንግ። ሶ ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ኤንድ ኩዌሽንስ ፍሮም የ2015ን አይተናል። እንደገና ደግሞ አሁን የ2014ን እናያለን ማለት ነው። ሶ ቡክሌት ኮድ 055 ኩዌሽን ነምበር 7 ምን ይላል? ዋት አር ዘ ኮሸንት ኤንድ ሪሜንደር ሪስፔክቲቭሊ ዌን 75 ኢዝ ዲቫይድድ ባይ 20 ይላል። ከዚህ በፊት በሌላ ጥያቄ ደግሞ ኮሸንት እና ሪሜንደርን እንድትጽፉ የተጠየቀ ጥያቄ አለ። ስለዚህ ዘ ኩዌሽንስ ሃዝ ሳም ካይንድ ኦፍ ሴም ፓተርን ማለት ነው። ይህን እንድታዩ ያገለግላችኋል ማለት ነው። በቶፒክ እየከፋፈሉ ጥያቄዎችን መስራት ለዝግጅታችሁ ይረዳችኋል። ስለዚህ if you have a number m divided by d you have quotient አላችሁ። ከዛ በኋላ አንድ የሆነ ነምበር ይኖራችኋል። ከዛ ኤም ማይነስ ኤ ስታደርጉ ሪሜንደር ሊቀራችሁ ይችላል ማለት ነው። ስለዚህ ኤም የተባለውን ነምበር እንዴት መጻፍ ትችላላችሁ? ኤም ኢዝ ኢኳል ቱ ኮሸንት ታይምስ ዲ ኪውዲ ፕላስ አር አድርጋችሁ መጻፍ ትችላላችሁ። ያ ሲምፕሊ ስናየው 9 ዲቫይድድ ባይ 2 ብታደርጉ 4 ታይምስ ሶ 4 ታይምስ 2 ኢዝ 8
9 ማይነስ 8 ኢዝ 1። ስለዚህ ዩዚንግ ኮሸንት ኤንድ ሪሜንደር ቲዮረም 9 ኢዝ ኢኳል ቱ 2 ታይምስ 4 2 ታይምስ 4 ፕላስ 1 ሆኖ መጻፍ ይችላል ማለት ነው። 8 ፕላስ 1 ኢዝ ኢኳል ቱ 9። ስለዚህ ዲቪዥን አልጎሪዝም በሚለው ፖሊኖሚያል ላይም እንደዚህ መጻፍ ትችላላችሁ። ስለዚህ ኤኒ ነምበር ካን ቢ ሪትን አስ ዩዚንግ ዘ ዲቪዥን አልጎሪዝም የሚለውን ፕሪንሲፕል መጠቀም እንችላለን ማለት ነው። ስለዚህ 75 የተጠየቅነው 75 ዲቫይድድ ባይ 20 የሚለው ነው። ሃው መኒ ታይምስ 3 ታይምስ 3 ታይምስ 20 ኢዝ 60 ሪሜንደር ኢዝ 50 የሚለው ማለት ነው። ስለዚህ 75 እንዴት ሆኖ መጻፍ ይችላል? 75 ኢዝ ኢኳልስ ቱ 3 ታይምስ 20 ፕላስ 15 ማለት ነው። ስለዚህ አሁን ኮሸንት ኤንድ ሪሜንደር ኮሸንት ማን ነው? ኪው ኢዝ ኢኳል ቱ 3 ኮሸንታችን 3 ነው። ሪሜንደራችን ደግሞ 15 ነው። ስለዚህ 3 ኤንድ 15 ይሄኛውን በዛው ዘ ፕሪንሲፕል ኦፍ ሪሜንደር ዘ ዲቪዥን አልጎሪዝም የሚለውን በዛው እንድታዩ ነው። ግን ኮሸንታችን 3 ነው። ሪስፔክቲቭሊ ኮሸንታችን 3 ነው። ሪሜንደራችን ደግሞ 15 ነው ማለት ነው። ስለዚህ ሪስፔክቲቭሊ ስለሚል 15 ኤንድ 3ም አለ። ይሄን ጥንቃቄ ማድረግ አለባችሁ። ሪስፔክቲቭሊ ማለት በቅደም ተከተል ኮሸንቱ ማን ነው ሪሜንደሩ ማን ነው የሚለው ስለሆነ the answer is B ማለት ነው። and the next question, which one of the following sets is symmetric difference a delta b of the sets a እና b ተሰጥተውናል። ስለዚህ ሲሜትሪክ ዲፈረንስ ማለት a without b ዩኒየን b without a ማለት ነው። a ዴልታ b or a symmetric difference of b ማለት a less b ወይም ደግሞ a less b a without b ኤን ስብስብ ትፈልጉና ዩኒየን ቢ ዊዛውት ኤ ታደርጋላችሁ ማለት ነው። ይሄ ነው። ስለዚህ አሁን ኤ ዊዛውት ቢን እንፈልግ። ኤ ዊዛውት ቢ ኦር ኤ ማይነስ ቢ ኤ ውስጥ ያሉ ቢ ውስጥ የሌሉ ማለት ነው። ስለዚህ ዋን ቢ ውስጥ የለም፣ ስለዚህ እንጽፈዋለን። ዋን ኤ ዊዛውት ቢ ማለት ስሪ ቢ ውስጥ የለም፣ ስሪም ይጻፋል። ኤንድ ፋይቭ ቢ ውስጥ አለ። ሲክስ የለም፣ ሲክስን ትጽፋላችሁ ኤ ዊዛውት ቢ ላይ። ሲክስ ኤይት አለ ቢ ውስጥም ስላለ አንጽፈውም። ቴን ቢ ውስጥ የለም፣ ስለዚህ እነዚህ ናቸው ማለት ነው የኤ ዊዛውት ቢ አባላት። ቢ ዊዛውት ኤስ ቢ ማይነስ ኤ ማለት ነው። ቢ ዊዛውት ኤ ቢ ውስጥ ያሉ ኤ ውስጥ የሌሉ ማለት ቱ ኤ ውስጥ የለም ትጽፉታላችሁ። ኤንድ ፋይቭ ቢ ውስጥ አለ። ኤይት ቢ ውስጥ አለ። ኢለቨን ቢ ውስጥ የለም፣ ስለዚህ ይጻፍ። ስለዚህ የኤ ዴልታ ቢ ማለት ኤ ሲሜትሪክ ዲፈረንስ ኦፍ ቢ ማለት የነዚህ ዩኒየን ይሆናል ማለት ነው። ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ስላልን የነዚህ ዩኒየን ማን ይሆናል ማለት ነው? ዋን ቱ አለን ከታች፣ ከዛ ከላይ ስሪ አለን፣ ከዛ ዘ ኔክስት ስሞለስት ነምበር ኢዝ ሲክስ፣ ከዛ ቴን፣ ከዛ ኢለቨን ማለት ነው። እነዚህ ኤ ሲሜትሪክ ዲፈረንስ ኦፍ ቢ ይሆናሉ ማለት ነው። ስለዚህ የኤን ብናይ 1 2 3 6 10 11 ኤ ኢዝ ዘ ኮሬክት አንሰር። ቢ ልክ አይደለም። ሲንም ብታዩት ልክ አይደለም። ዲም ልክ አይደለም። ስለዚህ ኤ ኢዝ ዘ ኮሬክት ኦፕሽን ማለት ነው። ኤንድ ኩዌሽን ነምበር 31 ምን ዘ ሲምፕሊፋይድ ፎርም ኦፍ ዘ ኤክስፕሬሽን ጊቨን ዛት ዋን እሱን ሲምፕሊፋይ እናደርጋለን ማለት ነው። ስለዚህ the given question is 6 square root of 20 minus 3 square root of 45 over 3 square root of 75 ይላል። ይሄንን ሲምፕሊፋይ ነው የምታደርጉት። ስለዚህ አሁን ፓርሻሊ የሚወጡ ቁጥሮች ናቸው። 20 ማለት 2 ራዲካል 5 ነው። ስለዚህ በ6 ስታበዙት 12 ራዲካል 5 ይሆናል ማለት ነው። 6 ራዲካል 20 ማለት 12 ራዲካል 5 ነው። ማይነስ ራዲካል 45 ማለት ደግሞ 3 ራዲካል 5 ነው። ስለዚህ 9 ራዲካል 5 ይሆናል ማለት ነው። ስለዚህ የሚመሳሰሉ
ራዲካል ውስጥ ያሉ የሚመሳሰሉ ቁጥሮችን አገኘ ማለት ነው። ስለዚህ የታችኛው ደግሞ 75 ማለት 5 ራዲካል 3 ነው። ስለዚህ ከ3 ጋር ሲባዛ 15 ራዲካል 3 ማለት ነው። ስለዚህ 12 ራዲካል 5 ማይነስ 9 ራዲካል 5 is 3 ራዲካል 5 this is equal to 3 ራዲካል 5 ይሆናል የላኛው ማለት ነው። የታችኛው ደግሞ 15 ራዲካል 3 ራሱ ነው የሚሆነው 15 ራዲካል 3 ግን ከ3 ጋር መጣፋት ይችላል። ስለዚህ ራዲካል 5 በ3 ስታደርጉት ራዲካል 5 ኦቨር 3 ራዲካል 3 ይሆናል። ስለዚህ አሁን ይህንን ራሽናላይዝ ማድረግ ትችላላችሁ። በራዲካል 3 በራዲካል 3 በራዲካል 3 በራዲካል 3 ራሽናላይዝ ታደርጉት የላኛው ራዲካል 15 ይሆናል። የታችኛው ደግሞ ራዲካል 3 ታይምስ ራዲካል 3 3 3 ታይምስ 3 ኢዝ 9 ይሆናል ማለት ነው። ሶ ራዲካል 15 ኦቨር ኦኬ ዚስ ኢዝ 5 ይሄ 5 ነው የሚሆነው። ሶሪ ይሄኛው 5 ነው 5 ነው። ስለዚህ እዚህ ጋር ያለን ቁጥር 5 በ3 ስናደርገው 5 ነው። ስለዚህ ይሄ 15 ይሆናል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። ራዲካል 15 ኦቨር 15 የሚል ኦፕሽን እሱ መልሱ ይሆናል ማለት ነው።